እናመሰግናለን። ያንተ መገኘት እንደ ሰው መገኘት አይደለም። ያንተ መገኘት የሚሰራው የሚለውጠው በጣም ብዙ ነገር አለ። እግዚአብሔር አምላክ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በክብርህ በመካከላችን እንድትመላለስ እግዚአብሔር ሆይ እንጸልያለን። መገኘትህ በመካከላችን በኃይል እንዲገለጥ፣ ክብርህ በመካከላችን እንዲንቀሳቀስ እግዚአብሔር አምላክ ምናልባት እኛ በፊት ስንመጣ ብዙ ጥያቄ በልባችን ኖሮ ይሆናል። አንተ ጋር መልስ አለ። እግዚአብሔር ሆይ ስለዚህ በፊት እንጸልያለን። እግዚአብሔር አምላክ ጥያቄ ይዛ ለመጣሽ የትኛዋ ነፍስ በኢየሱስ ክርስቶስ ስም መልስን እንድታቀብል እንጸልያለን። መልስን እንድትሰጥ በኢየሱስ ስም እንጸልያለን። በመገኘት ድንቅ ነገር አድርግ። አይደል ወዳጆች፣ መጽሐፍ ቅዱስ ሲናገር ነው እንደዚህ ይላል። አንደኛ ሳሙኤል መጽሐፍ ላይ ልክ የእግዚአብሔር ታቦት በእስራኤላውያን መካከል የነበረው ማለት ነው በፍልስጤማውያን ከተወሰደ በኋላ ፍልስጤማውያን በዳጎን ቤተ መቅደስ ውስጥ አስቀመጡት ይላል። የእግዚአብሔርን ታቦት ማለት ነው፣ የእግዚአብሔር ክብር የሚገኝበት፣ የእግዚአብሔር ሕልውና ያለበት፣ እግዚአብሔር በክብሩ የሚገለጥበትን ታቦት ከዳጎን አጠገብ አስቀመጡት ይላል። ከዛ በኋላ በንጋታው መጥተው ሲመለከቱ ዳጎን በፊት ለፊቱ ወድቆ ነበር ይላል። እጆቹና ጭንቅላቶቹ ተሰብረው ነበር ይላል። ወዳጆች እግዚአብሔር ምስክሬ ነው። አንድ ነገር እራቃለሁ። በተገለጠ በእግዚአብሔር መገኘት ውስጥ የሚቆም የትኛው የጨለማ ጉልበት የለም። ስለዚህ ዛሬ እንደዚህ እንጸልያለን። ከተገለጠው ከእግዚአብሔር መገኘት የተነሳ አውቃለህ እንደሚናገር በመካከላችሁ እገኛለሁ ብለሃል። ዛሬ በመካከላችን ከተገኘ የትኛው የጨለማ ጉልበት በስም ስልጣን የፈረሰ ይሆን። በኢየሱስ ስም በስም ስልጣን የፈረሰ ይሆን። እግዚአብሔር አምላክ ስም ያለው ሊሆን ይችላል። በሽታ፣ ጭንቀት፣ ሰዎችን ያስጨነቀ የትኛው ነገር እንጸልያለን። በናዝሬቱ በኢየሱስ ስም የተሰበረ ይሆን። በኢየሱስ ስም የተሰበረ ይሆን። ወዳጆች ይልቅ ፌስታል እሳት ሲጠጋ መቅለጥ እንደሚጀምር ልክ እንደዚሁ የእግዚአብሔር መገኘት ባለበት ስፍራ የትኛውም የጨለማ ጉልበት ተቋቁሞ መቆም አይችልም። ተቋቁሞ መቀጠል አይችልም። የተገለጠ እግዚአብሔር መገኘት ነው። ማንም ስላለኩ አይደለም፣ እኔ ስለተገኘው የሆነ ሰው ስላለኩ አይደለም። እግዚአብሔር ቃሉን አክብሮ በመካከላችን ከተገኘ ይኸው አምላክ እግዚአብሔር ምስክሬ ነው። በዚህ ቃል ታምኜ ጸልያለሁ። የትኛው የበሽታ ጉልበት መቅለጥ ይጀምራል። በኢየሱስ ስም የትኛው የበሽታ ጉልበት መቅለጥ ይጀምራል። ሌላ ካዲባራቲካሎ ቬሪማስ ሶካዲካዲያሎ ባራቲካካባይ እግዚአብሔር ሆይ በስም ታምነን እንጸልያለን። ስምህን እንጠራለን። ኢየሱስ የተባለውን ጉልበት ስም እንጠራለን። ኢየሱስ የተባለውን አካል ሊሰማ የማይወደውን ስም እንጠራለን። ኢየሱስ የተባለውን በሽታ የሚያቀጥል ስም እንጠራለን። ኢየሱስ የተባለውን ሐዘን የሚያቀጥል ስም እንጠራለን። ኢየሱስ የተባለውን ጭንቀት የሚያቀጥል ስም እንጠራለን። በዚህ ስም ጸልይ በኢየሱስ ክርስቶስ ስም የትኛውም ሐዘን ከዚህ ቤት የተነቀለ ይሆን። በኢየሱስ ስም ከዚህ ቤት የተነቀለ ይሆን። እግዚአብሔር ሆይ በኢየሱስ ስም በዚህ ቤት አርነት ይታወጅ፣ አርነት ይታወጅ በኢየሱስ ስም፣ መፈታት ይታወጅ በኢየሱስ ስም። እግዚአብሔር አምላክ የትኛውም አይነት እስራት በስም ስልጣን ዛሬ እንዲበጠስ እንጸልያለን። እግዚአብሔር አምላክ ታዝሎ የመጣ ተፈቶ እንዲወጣ፣ ተጨንቆ የመጣ በደስታ እንዲወጣ፣ አዝሎ የመጣ ስቆ እንዲወጣ በኢየሱስ ክርስቶስ ስም መገኘት በመካከላችን ይህንን ያደርግ። በኢየሱስ ስም ይህንን ያደርግ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ምስክሬ በስሙ ታምኜ ጸልያለሁ። እግዚአብሔር አምላክ እንደዚህ ብሎኛል። የትኛውን አይነት በሽታ አቀልጣለሁ ብሎኛል። ኢየሱስ ክርስቶስ ጌታ ነው። ሌላ ካካል ባዲ ማድረግ የውስ ለአንድ ደቂቃ ብቻ ልጸልይ። ለአንድ ደቂቃ እግዚአብሔር ይህን ነገር በእውነት በልቤ ስታከብሎ በዚህ ቃል ላይ ቆሜ ነው የምጸልየው። የተገለጠ እግዚአብሔር መገኘት የሚፈጥረው ነገር አለ። በእውነት የሚለውጠው የሚቀይረው ነገር አለ። እጆቻችሁን ያመማችሁ ስፍራ ላይ ጫኑ፣ ያመማችሁ ቦታ ላይ ጫኑና ከኔ ጋር ደግሞ እንጸልያለን። በእነዚህ በተወሰኑ ቁጥሮች ውስጥ በአራት ምዕራፎች ውስጥ ደስታ የሚለው ቃል በጣም ታጭቆ እዚህ መጽሐፍ ውስጥ ታገኙታላችሁ። ጳውሎስ በጣም በተደጋጋሚ እዚህ በላችሁ ደስ ብሎኛል። ይህ ደስታ የሚለው ቃል በጣም በተደጋጋሚ በዚህ ፊልጵስዩስ መጽሐፍ ላይ ጳውሎስ በተደጋጋሚ ነገር ያወራል። እናንተ ያስቡት ይህንን መልእክት እየጻፈ ነው እያልኳችሁ የት ነው? እስር ቤት ውስጥ ሆኖ እና ጳውሎስ ታዲያ እስር ቤት ውስጥ ሆኖ ስለምን አይነት ደስታ ነው እያወራ ያለው? በእርግጥ ይህንን ነገር አሁን በጣም ምቹ በሆነ ደሴት ውስጥ ሆኖ ቢጽፈው ሊያስኬድ ይችላል። ወይም ደግሞ በተመቻቸ መኖሪያ ውስጥ እየኖረ ቢጽፈው ሊያስኬድም ይችላል። ወይም ደግሞ በጣም በሚወዳቸው ሰዎች ተከቦ ቢጽፍም ሊያስኬድ ይችላል። ግን በእነዚህ አይነት ሁኔታ ውስጥ ሆኖ አይደለም ጳውሎስ ይህንን መልእክት የሚጽፈው። በጣም አስቸጋሪ በሆነ ሁኔታ ውስጥ ሆኖ ማንም አጠገቡ ሳይሆን በእስር ቤት ውስጥ። ወዳጆች እስር ቤት ማለት አሁን
እኔና እናንተ እንደምናውቀው አይነት አለ። እኔና እናንተ የምናውቀው ራሱ እጅግ በጣም አስጨናቂ ነው። በጊዜው የነበረው እስር ቤት እጅግ በጣም በብዙ መከራና ጭንቀት የተሞላ ነው። በእነዚህ አይነት ሁኔታ ውስጥ ሆኖ ጳውሎስ ውጭ ላሉ በፊልጵስዩስ ላሉ ቤተክርስቲያን ምንድን ነው የሚላቸው ካላችሁ ደስ ይበላችሁ ይላል። ጳውሎስ የሚያወራው ደስታ እኔና እናንተ ምናልባት የምናውቀው አይነት ደስታ ነው ማለት ዓለም ላይ ያለው አይነት ደስታ አይነት ነው። ጳውሎስ ምን አይነት ስለምን አይነት ደስታ እና ስለምን አይነት ሰላም ነው ታዲያ እያወራ ያለው ካላችሁ እግዚአብሔራዊ ስለሆነ ደስታ ነው። እግዚአብሔራዊ ስለሆነ ሰላም ነው። እግዚአብሔራዊ የሆነ ደስታ ደግሞ በሁኔታ ላይ የሚመሰረት አይደለም። ታውቃላችሁ ነገሮች ሲስተካከሉ ደስ የሚሉ ነገሮች ደግሞ ካልተስተካከሉ ደስ የማይል ከሆነ የእግዚአብሔር ሰላም ነው። የእግዚአብሔር ሰላም በመሰረቱ የእግዚአብሔር ደስታ ማለት በሁኔታ ላይ የተመሰረተ አይደለም። ለዚህ ማሳያ ማለት ነው ጳውሎስ እስር ቤት ውስጥ ሆኖ ደስ ይበላችሁ ይላል። ሁኔታው ይመቻል። ሁኔታው ደስ የሚያሰኛል። ምናልባት ከዚህ ቦታ ላይ መውጣት የነበረበት መልእክት በጣም በብዙ ማጉረምረም የተሞላ ነው። በብዙ ሐዘን የተሞላ ነው አይደል? በጣም በብዙ ለቅሶ የተሞላ ሊሆን ነበር የሚገባው። ነገር ግን የጳውሎስ መልእክት እንደዛ አለ፣ ደስ ይበላችሁ የሚል ነው። ይሄ ደስታ በሁኔታ ላይ ተመሰረተ አይደለም። እግዚአብሔር ስም የተባረከ ይሁን። ለዛ ነው አሁን ባነበብናቸው በእነዚህ 5 ቁጥሮች ውስጥ በጣም በተደጋጋሚ እንዳልኳችሁ ደስታ የሚለውን ቃል በእነዚህ 5 ቁጥሮች ውስጥ ብቻ ሁለቴ እናገኘዋለን። እሱ ብቻ አለ ሰላም የሚለውን ቃል በእነዚህ 5 ቁጥሮች ውስጥ ሁለቴ እናገኘዋለን፣ በጣም በተደጋጋሚ። ስለዚህ በእነዚህ 5 ቁጥሮች ውስጥ ጳውሎስ ሊያወራን የፈለገው ነገር አለ። ወዳጆች ወደ ሀሳቤ ከመግባቴ በፊት አንድ ነገር ብያችሁ ልግባ። ማለት በክርስቶስ ኢየሱስ በማመን ያገኘነውን የእግዚአብሔር ደስታና ሰላም፣ ይህንን ደስታና ሰላም ለማግኘት እኔና እናንተ ያዋጣነው ምንም ነገር የለም። ለእግዚአብሔር የሰጠነው ምንም ነገር የለም። ያደረግነው ነገር አንድ ብቻ ነው፣ ጌታ ኢየሱስ ክርስቶስን ወደ ልባችን ማስገባት፣ በልጁ በክርስቶስ ኢየሱስ ማመን አይደል? እኔና እናንተ ያዋጣነው ምንም ነገር የለም። ነገር ግን በሕይወት ዘመናችን ይህንን ከእግዚአብሔር የተቀበለውን ሰላምና ደስታ ለማስቀጠል ከመጽሐፍ ቅዱስ የምናገኘው ይሆናል። የምናስቀጥለው በመርህ ነው። በመርህ ነው የምናስቀጥለው። መጽሐፍ ቅዱስ ይህንን ሰላም እንድናስቀጥል የሚያወራ ነገር አለ፣ የሚያስተምር ነገር አለ። ስለዚህ ይህንን አውቀን ነው ይህንን ሰላም እናስቀጥለው በሕይወታችን። ኢየሱስ አሜን በሉ። አሜን ማለት ግዴታ፣ አሜን ማለት ግዴታ፣ አሜን አለ ማለት አይቻልም። አሁን እዚህ መድረክ ላይ ቆሜላችሁ ፊት እያዩ ስለሆነ በኋላ ስወርድ እነግራችኋለሁ። ክብር ለኢየሱስ እና ይህንን ሰላም ይህንን ደስታ እዚህ ላችሁ ከሆነ ጌታ ኢየሱስ ራሱ እኔ ሰላምን እሰጣቸዋለሁ፣ ሰላምን እሰጣቸዋለሁ። እግዚአብሔር በዓለም ውስጥ ያለ ሰላም አይደለም። ይህ ደስታ በዓለም ውስጥ ያለ ደስታ ነው። ይህ ደስታ የሚገኘው ከእግዚአብሔር ዘንድ ብቻ ነው። ለዛ ነው ኢየሱስ ሰላምን እሰጣቸዋለሁ ሳይሆን ያለው ሰላሜን እሰጣቸዋለሁ ያለው። ስለዚህ ጌታ ኢየሱስን ስንቀበል ይህንን ሰላም ተቀብለን፣ ጌታ ኢየሱስን ስንቀበል ዓለም የሌላትን ይህንን ደስታ ተቀብለን። ስለዚህ አሁን ታዲያ የተቀበልነው ይህንን ሰላምና ደስታ ኢየሱስን ብቻ ምን ወደ ልባችን ያስገባነው ይህንን ሰላምና ደስታ በሕይወታችን የምናስቀጥለው እንዴት ነው? በመርህ ነው። መጽሐፍ ቅዱስ በሚነግረን መርህ ነው ይህንን የምናስቀጥለው። ለዛ ነው ወዳጆቼ በእነዚህ 5 ቁጥሮች ውስጥ በፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 5 እስከ ቁጥር 9 ባሉት ቁጥሮች ውስጥ ጳውሎስ ሰላማችንን ሊያውኩ የሚችሉ ነገሮችን ያወራል። ሰላማችንን ሊያውኩ የሚችሉ 2 ነገሮችን ያወራናል። የመጀመሪያው ነገር ምንድን ነው ብላችሁ ስትጠይቁ አንደኛው የሚያነሳው በእርግጥ ሀሳብ ያለው ጊዜ ያልቆይም፣ ሁለተኛው ላይ ሰፊ ጊዜ ማጥፋት የምፈልገው የመጀመሪያው ነገር ሀሳብ ነው ይላል ጳውሎስ። ጤናማ ያልሆነ አስተሳሰብ ማለት ነው። ስለዚህ ከቁጥር 8 ጀምሮ ያለው ክፍል ስታነቡ ጳውሎስ ለእነዚህ ሰዎች እንደሚን አስቡ ብሎ የሚመክራቸው ነገር አለ፣ የሚያወራቸው ነገር አለ። ወላጆቼ መኖር ከጀመርንበት ጊዜ አንስቶ መኖር እስከምናቆምበት ጊዜ ድረስ የማያልቅ የሰውነታችን ክፍል አምሮ ታውቃላችሁ፣ አልፎ አይቀርም መኖራችን እና ከዚህ በኋላ አላስብም ማለት አንችልም። ማናችን ከማሰብ ማቆም አንችልም። የሰው ልጅ ጭንቅላት በቋሚ ይቀስ። ስለዚህ አላስብም ሳይሆን ማለት ነው የሚችለው ነገር ግን የምናስበው ነገር ሁሉ ይችላል። ለዛ ነው ጳውሎስ የሚያነሳው ለዚህ ነው። ሰው ሀሳቡን በመጠበቅ ከእግዚአብሔር የተቀበለው ሰላምና ደስታ መጠበቅ ስለሚችል ነው። ሀሳባችንን የማንጠብቅ ከሆነ ይህንን ሰላም ይህንን ደስታ በውስጣችን ማስጠበቅ በፍጹም አንችልም። ለዛ እነዚህን አስቡ ይላል ጳውሎስ። ምን ማለት መሰላችሁ? ልክ ቤታችሁ ሰው በር ያቆማል። ማን ነው ብላችሁ ትጠይቃላችኋል። ከዛ ማንነት አጣርታችሁ ነው ሰው ወደ ቤት የምታስገቡት።
እና ልክ አማኞችም ጋር መሆን ያለበት እንደዚህ ነው። የመጣው ሁሉ ሀሳብ የምናስተናግድ አይነት ሰዎች ምን ይሉ እና ጳውሎስ በዚህ ውስጥ የምትለኝ ምንድን ነው ካላት እንደሚን አስቡ፣ ምን እናስብ? እውነት የሆነውን አስቡ፣ ትክክል የሆነውን አስቡ፣ ንጹህ የሆነውን አስቡ፣ ፍቅር፣ በጎነት፣ እንደነዚህ አይነት ነገሮችን አስቡ ይላል። ስለዚህ አሁን ታዲያ እንዴት ነው የምንጠብቀው? ልክ አሁን እንዳልኳችሁ ጌታ ኢየሱስን ስንቀበል እረፍትን ተቀብለናል፣ ሰላምን ተቀብለናል፣ ደስታን ተቀብለናል። ይህንን ሰላምና ደስታ በሕይወታችን እሺ የምናስቀጥለው እንዴት ነው? ጳውሎስ የሚላቸው እንደዚህ ነው። ሀሳባችሁን ጠብቁ፣ እነዚህን ነገሮች በማሰብ የሚመጣውን ነገር በሙሉ ወደ አእምሯችሁ ባለማስገባት። ምናልባት አሁን ወደዚህ ቦታ ስንመጣ በጣም ብዙዎቻችን የምናስባቸው ብዙ ነገሮች ይኖራሉ። እንዳልኳችሁ ሳናስብ መዋላችን ምናልባት እየመጣ የሆነ ነገር ስናይ ስለዛ ነገር ማሰብ ስንጀምር ምናልባት ቤት አስቀምጠን የመጣናቸው ነገሮች ይኖራሉ። በእነዛ ነገሮች እየተብሰለሰልን ሊሆን ይችላል ወደዚህ ቦታ ይመጣሉ። በጣም ጌታ የረዳችሁ ደግሞ የእግዚአብሔር ቃል እያሰባችሁ ሊሆን ይችላል ወደዚህ መጣችሁ። ግን አለማሰብ ግን በፍጹም አንችልም። ስለዚህ ምንድን ነው እያለ የምታስቡት ምረት አሁን እውነት ትክክል የሆነው ንጹህ የሆነው ጭምትነት ያለበትን ተወዳጅ የሆነውን ፍቅር ያለበትን እነዚህ ነገሮች አስቡሽ። በመሰረቱ እውነት የሚለቀው በምንድን ነው ካላችሁ እውነት የሚለቀው ከማህበረሰብ አንጻር አይደለም፣ ከእግዚአብሔር ቃል አንጻር ማለት አረ አዎ። ስለዚህ የምናስባቸው ነገሮች በሙሉ መመዘን ያለባቸው ከእግዚአብሔር ቃል አንጻር። ስለዚህ ሁላችን ሁሉ ጊዜ አይምሯችንን እንፈትሽ ነው። ከእግዚአብሔር ቃል አንጻር ትክክል ነው ወይ ብናስብ እያሰብኩት ያለሁት ነገር ከእግዚአብሔር ቃል አንጻር ጤናማ ነው ወይ ተገቢ ነው ወይ? ምክንያቱም ይህንን ነገር ትኩረት ሰጥተን የማናደርገው ከሆነ ወይም የምናስበውን ነገር ሆን ብለን የማንመርጥና የማናስብ ከሆነ ሰላማችንን እናውቃለን፣ ደስታችንን እናውቃለን። ሀሳብ በጣም ወሳኝ ነገር ነው። እዚህ ነገር ላይ በርግጥ መቆየት አልፈልግም። እናንተ ገብታችሁ ይህን ክፍል አንብቡ። ሌላ ጳውሎስ ሁለተኛ ደግሞ የሚያነሳው ሀሳብ አለ። ሁለተኛ የሚያነሳው ሀሳብ ይህንን በክርስቶስ የተቀበልነውን የእግዚአብሔርን ደስታና ሰላም የሚያውቁ ሁለተኛው ነገር ጭንቀት ይባላል። ጭንቀት ይባላል እና እዚህ ክፍል ላይ ጳውሎስ ምን ይላቸዋል? አትጨነቁ ይላቸዋል። አትጨነቁ የሚላቸው በሀሳብ ደረጃ ነው። ዝም ብላቸው አትጨነቁ አይደለም የሚለው እንደ ሀሳብ አይደለም የሚያነሳው፣ ወይም ደግሞ እንደ ትእዛዝ አይደለም አትጨነቁ የሚለው። ጳውሎስ ቀጥሎ እንደ መፍትሄ የሚጠቁማቸው ነገሮች አሉ። ወዳጆች ጭንቀት ማለት አዲስ ርዕስ አይደለም፣ ታውቃላችሁ አይደል? በሕይወት መንገዳችን ብዙዎቻችን ልናስተናግደው የምንችለው አይነት ነገር ነው ጭንቀት ማለት እና እሱ ብቻ አይደለም። መጽሐፍ ቅዱስም ደግሞ አትጨነቁም የሚል ተስፋ አይሰጠንም። አይ በጣም አማኝ ሆናችሁ ክርስቲያን ሆናችሁ አትጨነቁ አይነት ነገር መጽሐፍ ቅዱስ አያወራም። ነገር ግን እንዳንጨነቅ ወይም ደግሞ ከጭንቀት ሕይወት ነፃ እንድንወጣ መጽሐፍ ቅዱስ የሚጠቅመን መፍትሄ አለ፣ የሚመክረን ነገር አለ። ለዛ ቀደም እነዚህ ነገሮች የምናስቀጥለው በመርህ ነው ያልኳችሁ፣ በመርህ ያልኳችሁ ለዛ ነው። ስለዚህ ያው ጭንቀት ብለን የምንለው ነገር በማንኛውም ሰው ላይ ሊመጣ የሚችል ነገር ነው እና ይህንን ስል አማኞችን ራሱ ይጨምራል አይደለም። እኔና እናንተ ይቀርና መጽሐፍ ቅዱስ ላይ የምናገኘው ሐዋርያው ቅዱስ ጳውሎስ በዘመኑ እግዚአብሔር በኃይል የሰራበት ብዙዎችን በወንጌልነት የማረከ እንደምታውቁ ወደ 3 የሚጠጉ አህጉራትን በወንጌል የደረሰ ይህንን የሚያክል ታላቅ ሰው የተጨነቀባቸው ጊዜያቶች አሉ። መጽሐፍ ቅዱስ እንደዛ ያወራል። እሱም ብቻ አይደለም ተውት። ጠጋ ስትሉ ደግሞ ጌታ ኢየሱስ ክርስቶስ በሥጋ ወራት በምድር ላይ በተመላለሰባቸው ጊዜያቶች ኢየሱስ ራሱ ተጨንቋል። ማለት መጨነቅ አይደለም ጌታ ኢየሱስ የተጨነቀው ሰው ሊጨነቅበት በሚችለው የጭንቀት ጌታ ኢየሱስ ክርስቶስ ተጨንቋል። ስለዚህ አይ በፍጹም ጭንቀት አያገኛችሁም ካልኳችሁ ይህ ትክክል ነው። ምክንያቱም መጽሐፍ በጣም ጤናማና ተፈጥሮ የሆነ ነገር አንዳንድ ጊዜ ምናልባት አስተውላችሁ ከሆነ ትክስ ብላችሁ ስታስቡ ሰው እየተጨነቃችሁ ያላችሁ ነው ይመስላል። አረ ተብላችሁ አታውቁም? እያሰብኩ ብዙ ጊዜ ተብያለሁ። ለምንድን ነው የምትጨነቁት? ተብያለሁ። እየተጨነቅኩ አይደለም እያሰብኩ ይሄ ጭንቅላት ጌታ የሰጠን ጸጉሩን እንድናሳድግበት አለ አረ እንድናስብ ተፈጥሯዊ ነገር ነው። መጨነቅ ማለት ማሰብ ነገር ነው። ታዲያ ጭንቀት ስትል ስለምንድን ነው እያወራ ያለው ካላችሁ ስለ ነገሮች ማሰብ ከሚገባን በላይ ወይም ደግሞ ማሰብ ከምንችለው በላይ ማሰብ ነው። ክብር ለኢየሱስ ነው። ያው እንግዲህ ይህን ነገር ለእናንተ አላማ ብዙዎቻችን የምናውቀው ነገር ስለሆነ ብዙ ለእናንተ አላማ እንግዲህ ይህን ታውቃላችሁ። ግን ጭንቀት ብለን ስናወራ ጭንቀት ማለት እንደዚህ ማሰብ ከምንችለውና እረፍት እስክናጣ ድረስ፣ ሰላም እስክናጣ ድረስ፣ ደስታችን ከኛ ውስጥ ነው እስኪጠፋ ድረስ
የምናስበውና የምንሰለሰልበት ጊዜ ይህ ማስባለ መፍትሄ ልንሰጠው በማንችለው ጉዳይ የምንሰለሰል ነው። ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር ትዝ ይላችሁ እንደሆነ ከእናንተ መካከል ተጨንቆ በቁመቱ ላይ አንዳንድ ሰዓት ይጨመራል ማለት ማን ይጨምራል? በጭንቀት የምንለውጠው ነገር አለ። ሺህ ጊዜ ብንጨነቅ በቁመታችን ላይ 1 ሜትር መጨመራችን 1 ሴንቲሜትር መጨመራችን አረ ሺህ ጊዜ ልንጨነቅ እንችላለን። ሺህ ጊዜ ልናስብ እንችላለን። ይህንን ቆዳችንን ጥቁር የሆነውን ይህንን ቆዳችንን ነጭ በፍጹም አናደርገው። አንዳንድ እኔና እናንተ አስበን ልንለውጣቸው የማንችላቸው ነገሮች አሉ። እኔና እናንተ በጣም አስበንና ተጨንቀን ልንቀይራቸው የማንችላቸው ነገሮች አሉ። ስለዚህ ልንለውጣቸው በማንችላቸው ነገሮች ላይ ከመጠን በላይ ማሰብ፣ ከመጠን በላይ መብሰልሰል ማለት ነው ጭንቀት ማለት ነው። ወዳጆች ሰው ተፈጥሯዊ ነገሩን መከወን እስኪከብደው ድረስ ተፈጥሯዊ ነገሩን ማድረግ እስኪያቅተው ድረስ እና በጣም ተቃላችሁ በጭንቀት ብዛት ተፈጥሯዊ ነገራቸውን ማድረግ የሚከብዳቸው በጣም ብዙ ሰዎች አሉ። ማታ ተኝተው ማድረግ የሚከብዳቸው፣ እንደሚገባው መብላት የሚያቅታቸው፣ ከሰው ጋር ተግባብቶ መኖር የሚከብዳቸው በጣም በብዙ አይነት ነገር ውስጥ የሚያልፉ ሰዎች አሉ። ይሄ ጭንቀት ነው። ከእግዚአብሔር ጋር ነው ጭንቀት። ወዳጆች ከአጋንንቱ ጭንቀት ማለት የነፍስ ሸክም ነው። ምን ማለት መሰላችሁ? ብዙ ጊዜ ወፍጮ ቤት ምናልባት ብዙዎች ታውቃላችሁ፣ ወፍጮ ቤት ያሉ ወፍጮ የሚሸከሙ አይነት ሰዎች አሉ። ጤፍ ሊሆን ይችላል፣ የተለያየ ነገር የሚሸከሙ አይነት ሰዎች ማለት 70 ኪሎቸው 100 ኪሎ ለመሸከም ይሞክራሉ እና እንደ ፌስታል አድርገው ነው የሚይዙት፣ እንደ ቀላል ነገር አሳይስተውላችሁ ከሆነ ይዘው በጣም በጭንቅና ምክንያቱም ከኪሎቸው በላይ የሆነ ነገር ነው። ልክ እንደዚህ ነው። ጭንቀት ማለት የነፍስ ሸክም ነው። የነፍስ ሸክም ነው። እሱ ብቻ አይደለም፣ በእግዚአብሔር ያለማመን ምልክት ጭምር ነው። ምናልባት ልጆች ያላችሁ ሰዎች ይህንን ታውቁ ይሆናል። ምናልባት የምታሳድጓቸው ሰዎች፣ ቤታችሁ ያሉ ሰዎች በጠዋት ተነስተው አሁን ነገ ምን በላይ ነው የትምህርት ቤት ጉዳይ እንዴት ነው ነው ምን ለብሶ ብለው ይጨነቁ። በጣም የምታሳድጋለ ልጅ ያደገን አትሉ ትላላችሁ። ገና የአራት ዓመት እና የአምስት ዓመት ልጅ ስለሚበለውና ስለሚጠጣ ሲጨነቅ ብታዩ አይ ልጅ በቃ ያደገልኝ አይደለም የምትሉት አረ በጣም የምታፍሩት። ምክንያቱም ይሄ እናንተ የመተላለፍ ምልክት ነው። በእናንተ ልቡን ያለጣም ምልክት ነው። በእናንተ ያለጣም ምልክት ነው። ጭንቀት ማለት ልክ እንደዚህ ነው። ተመሳሳይ ነው። እኔና እናንተ በጣም አውስተን እንጨነቃለን ማለት ይሄ በእግዚአብሔር ያለማመናችን ምልክት ነው። ወዳጆቼ በእኔ ህይወት እግዚአብሔርን አትችልም እንደማለት ነው። እኔ እንችላለሁ አንተ አትችልም እንደማለት ነው መጨነቅ ማለት ነው። አሁን እኔ ስለ ጭንቀት ብዙ ነገር ላወራችሁ አይደለም። ነገር ግን ሐዋርያው ቅዱስ ጳውሎስ ታዲያ ከዚህ ነገር አንጻር እንደ መፍትሄ የምታወራ ነገር ምንድን ነው? አለም ብዙዎቻችን ካመናል ብለን ሆስፒታል እንሄዳለን። ሆስፒታል ስንሄድ ምናልባት ወዳችን ከሆነ ያመመን ወዳችን ታመናል ብለን ስንሄድ ዶክተሩ አትታመሙ ካለን አለ ዶክተር ሆነ ነው ምንድን ነው? ምክንያቱም እሱ ጋር ይሄን ነው አይዟችሁ ይለናል። መፍትሄ ይፈልጋል ወይ መድኃኒት ያስፈልግ ወይ የሆነ ነገር ያደርጋል እና መጨነቅ እንደሌለባቸው አይደለም የፊልጵስዩስ ሰዎች እኔና እናንተ ራሱ እኮ ነገር መጨነቅ እንደሌለባቸው እናንተ ራሱ ነገር። ስለዚህ ጳውሎስ ታዲያ እንደ መፍትሄ የምትነግረን ነገር ምንድን ነው? አሁን እንድንወስደው የምትፈልገው ማለት ምንድን ነው? ከዚህ አንጻር ጳውሎስ የሚላቸው እንደዚህ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር እስኪ አትጨነቁ። አልጨነቅም በርሱ በአንዳች ነገር አትጨነቅ። ጳውሎስ ምንድን ነው እያለ ያለው? በልመና በእግዚአብሔር ፊት ቅረቡ፣ ማልዱ፣ አመስግኑ። እነዚህ ሁሉ ነገሮች ጠቅለል ስናደርጋቸው ምንድን ነው እያልከን ያለው? ጸልዩ፣ ጸልዩ። ቅድም እንዳልኳችሁ ከእግዚአብሔር የተቀበልነው እግዚአብሔራዊ የሆነው ሰላምና ደስታ ከልባችን ላይ ሊያውቁ የሚችሉ ነገሮች አሉ። አንደኛው ጭንቀት ነው። ታዲያ ከዚህ የጭንቀት ህይወት ልንርቅ የምንችልበት መፍትሄ ምንድን ነው? መጽሐፍ ቅዱስ የሚመክረን እንደዚህ ነው። ጸሎት። ወዳጆቼ ጸሎት ማለት ጭንቀታችንን በእግዚአብሔር ፊት የምናቀርብበት መሳሪያ፣ ጭንቀታችንን በእግዚአብሔር ላይ የምንጥልበት መሳሪያ ጸሎት ይባላል። ኢየሱስ ጌታ። ምን አልኳችሁ? ጭንቀታችንን በእግዚአብሔር ላይ የምንጥልበት መሳሪያ ጸሎት። ጸሎት አጠቃላችሁ ያሉትን ያዘርግና ጸልይ። በመጨነቅ ነው ጊዜን ከምትጨርስ ጸልይ።
ስለዚህ የእግዚአብሔር ቃል እንድንጨነቅ አይደለም፣ ይልቁንስ እንድንጸልይ እንዳልኳቸው ጸሎት ብለን ከጀመረ ጸሎት በጣም ብዙ ነገር ነው። ነገር ግን በዚህ ክፍል ውስጥ ጠበብ ስናደርገው አንድ ጸሎት ማለት ልመናችንን ለእግዚአብሔር ማሳወቅ፣ የልባችንን ሸክም በእግዚአብሔር ፊት ማፍሰስ ነው። ይህንን በመርህ ደረጃ ሐዋርያው ቅዱስ ጳውሎስ ይነግረናል። ነገር ግን በተግባራቸው የሆኑ በጣም ብዙ ሰዎችን መጽሐፍ ቅዱስ ላይ እናገኛለን። ለምሳሌ አንድ ምሳሌ ልንገራችሁ። አንደኛ ሳሙኤል መጽሐፍ ላይ ስናይ በመሳፍንት ዘመን ማለት ነው በእስራኤል ምድር ላይ መሳፍንቶች ይገዙ የነበረበት ዘመን ነው። ምዕራፍ አንድ ላይ ስናይ በጊዜው በእስራኤል ምድር ላይ ይገዛ የነበረው መስፍን ኤሊ ነበር እና እዚህ ምዕራፍ ላይ የዚህ መጽሐፍ ጸሐፊ አንድ ሰው ያስታውቃል። ሕልቃና የተባለ ሰው ማለት ነው። ይሄ ሕልቃና የተባለ ሰው ሁለት ሚስቶች ነበሩት፣ ፍናናና ሐና ይባላል አይደል? ፍናና ብዙ ልጆች ያሏት ነች። ልጅ ብቻ አይደለም ያላት፣ ልጆች ጭምር ነው ያላት። በጣም ብዙ ልጆች ያሏት። ሐና ደግሞ በተቃራኒ ምንም አይነት ልጅ የላት። ልጅ የሌላት ስላልፈለገች አይደለም፣ ልጅ የሌላት ስላልሞከረች አይደለም። ልጅ የሌላት መጽሐፍ እንደሚናገር እግዚአብሔር አምላክ ማኅፀኗን ዘግቶት ስለነበረ መጽሐፍ ቅዱስ ነው እንደዛ የሚለው። እግዚአብሔር ማኅፀኗን ዘግቶት ነበር እና ወዳጆች ይሄ ነገር ለእሷ በጣም ቀላል ነገር አለ። እንግዲህ አስቡት፣ ልጅ አለመኖሩ በራሱ ሊፈጥረው የሚችለው ጭንቀት አለ። እሱ ብቻ አይደለም፣ በማህበረሰብ ውስጥ ራሱ የሚፈጥረው ጫና አለ። ምክንያቱም ልጅ አለመውለድ ወይም ደግሞ ልጅ አለመኖር እንደ ነቀፌታ ይቆጠር ስለነበር ማለት ነው። ትዝ ይላችሁ እንደነበረ ዘካርያስና ኤልሳቤጥ ትዝ ይላችኋል። በእግዚአብሔር ፊት በጽድቅ ያገለግላሉ፣ በትጋት ያገለግላሉ። ነገር ግን መጽሐፍ እንደሚናገር ነቀፌታ ነበረባቸው። የነበረባቸው ነቀፌታ የልጅ አለመውለድ ነው። ልጅ አልነበራቸው። ተመሳሳይ በሆነ መልኩ ሴት ነቀፌታ አለባት። እንግዲህ ያስቡት ከማህበረሰቡ መካከል ይሄ ብቻ ሳይሆን የባለቤቷ ሌላኛዋ ሚስት ፍናና የተባለችው ሴት መጽሐፍ እንደሚናገር ታበሳጫት ነበር። እንግዲህ ያስቡት እነዚህ ሁሉ ነገሮች ተደማምረውባት በምን አይነት ጭንቀት ውስጥ አልፍ እንደነበር። እዛ ክፍል ላይ ሂድና አንደኛ ሳሙኤል መጽሐፍን የመጀመሪያው ምዕራፍ አንብባችሁ የሚገባችሁ ነገር አለ። ቶሎ ፈጠን ብዬ አንዳንድ ሀሳቦች ይላሉ። ለምሳሌ ቁጥር 6 ላይ እንደዚህ ይላል፣ ጣውንቷ ታስቆጣት ታበሳጫትም ነበር ይላል። እንደገና ቁጥር 7 ላይ ታበሳጫት ነበር፣ ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር ይላል። እንደገና ቁጥር 8 ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምን አትቀምሽም? ለምንስ ልብሽ ያዝንብሻል? ምናምን ይላል። ቁጥር 9 ላይ እንደገና ቁጥር 10 ላይ እርሷም በልቧ ትመረር ነበር፣ ጽኑ ለቅሶ ማለቀሰች ይላል። እንደገና ቁጥር 15 ላይ 16 ላይ በእግዚአብሔር ፊት ነፍሴን አፈሳለሁ፣ ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁ። በተደጋጋሚ በዚህ ምዕራፍ ውስጥ የምናገኘው ቃል ምንድን ነው? ሐና ከጭንቀቷ ብዛት ታለቅሳለች። ሐና በጣም በልቧ ላይ ካለው ሐዘን ብዛት በእግዚአብሔር ፊት ትመረራለች። በጣም በብዙ የተጨነቀች አይነት ሴት ነች። እዚህ ምዕራፍ ላይ የምናገኛት ሴት ሐና የተባለች ግን አንድ ምዕራፍ አንድ ብቻ። ከዛ በኋላ ነገር አይቀጥልም። እየሰማችሁ ነው? እየሰማችሁ ነው? እየሰማችሁ ነው? እና ክብር ለኢየሱስ ነው። በእውነት ከዚህ ቃል የተነሳ እግዚአብሔር አምላክ ጭንቀቱን የሚያራግፍለት ሰው እዚህ ጉባኤ ውስጥ ነው። ጌታ ምስክሬ ነው። በእውነት እግዚአብሔር ዝም ብሎ አይደለም የሚያወራው፣ ዝም ብሎ አይናገርም። አላውቅም ልባችሁ ላይ ምን ኖሮ ወደዚህ ጉባኤ እንደመጣችሁ አላውቅም። ምን አይነት ጉዳይ ሀሳባችሁን ሞልቶ እንደመጣችሁ በዚህ ጉባኤ ባላውቅም፣ ግን በእርግጠኝነት አንድ መናገር የምችለው ነገር አለ። ከእግዚአብሔር ቃል ጉልበት የተነሳ ጭንቀታችሁ ከልባችሁ ላይ ይነሳ። ጭንቀታችሁ ከልባችሁ ላይ ይነሳ። እግዚአብሔር ያስጨነቃችሁን ነገር ከቤታችሁ ያወጣል። ክብር ለኢየሱስ ነው። አትጨነቁ። እሺ ወደ ሀሳባችን እንመለስ። ሐና ክፍሉ እንደሚመጣ በተደጋጋሚ ትጨነቅ ነበር፣ መብላት እስኪያቅታት ድረስ ይላል አለ። በእግዚአብሔር ፊት ተመራ ታለቅስ ነበር። በጣም ብዙ ነገሮች ይሉ። ስለዚህ አሁን ከዚህ ክፍል አንድና የምንችለው አንድ ነገር ቢኖር እቺ ሴት ከጥያቄዋ ብዛት ልቧ በብዙ የተጨነቀባት አይነት ሴት ነች። ከጭንቀቷ ብዛት ልቧ እጅግ በጣም የሚደግምባት አይነት ሴት ነች። አላ ማለት በጣም ተጨንቃለች። ልቧ እጅግ በጣም በሀዘን የተሞላባት አይነት ሴት ነች እና የጭንቀቷን ብዛት ማወቅ የምትችሉት ወዳጆቼ እዚህ መጽሐፍ ላይ ሄዳችሁ ስታዩ ለምሳሌ ባለቤቷ ሕልቃና መጥቶ ይነግራታል አለ። ብዙ ልጆች ካሏት ከፍናና ይልቅ እሷን እንደሚወዳት ያወራታል። ነገር ግን ይሄ ነገር ለዚህ ሴት እረፍት ሊሰጣት አልቻለም። በባል መወደድ በጣም ትልቅ ነገር ነው። እንደውም ምናልባት ልጆች ያሏትን
ሌላ ሚስቱ ይወዳት ነበር፣ ይገባኝ ነበር። ነገር ግን እንደውም ከእሷ ይወዳት የነበረው ልጅ ያልነበራት ሐና ነው። ይህ ምናልባት ልቧን በደስታ ሊሞላ ይገባ ነበር አይደል? ነገር ግን ሐና ይህን ነገር በፍጹም ሊሰጣት አልቻለም። እሱ ብቻ አይደለም፣ እንደውም ወደ ቤተ መቅደስ ሄዶ መስዋዕት ካቀረቡ በኋላ ከመስዋዕቱ የሚተርፈው ነገር ማለት ነው አይደል እጥፍ አድርጎ ይሰጣት የነበረው ለሐና ነበር። ምን ማለት ነው? ከልጆቹ በላይ ሕልቃና የሚያደለው ራሱ ለሐና ነው። ስለዚህ ከሚስቱም በላይ እንደገና ደግሞ ከፍናና ልጆችም በላይ ለእርሷ ማድላቱ ወይም ደግሞ እሷን አብልጠው ወለዱ። እነዚህ ሁሉ ነገሮች ለዚህ ሴት እረፍትን በፍጹም ሊሰጣት አልቻለም። በእነዚህ ሁሉ ነገሮች አላረፈችም። እንደውም ዝም ብዬ የመጽሐፍ ቅዱስን ስጠረጥር ማለት ነው ሳይ ይህ ሰውዬ ባለሀብት እንኳ ሲሆን አልቀር። ለምን ካላችሁ ማለት መስዋዕት የሚያቀርቡ ሰዎችን ሀብት በመስዋዕቶቻቸው ማወቅ ትችላለ። እስራኤላውያን በእግዚአብሔር ፊት በቀደመው ኪዳን መስዋዕትን ያቀርባሉ እና እግዚአብሔር አስቀድሞ ደግሞ ሕግን ሰጥቷል። አቅም የሌላቸው ሰዎች ምን አይነት መስዋዕት ማቅረብ እንዳለባቸው፣ እንደገና አቅም ያላቸው ሰዎች ደግሞ ምን አይነት መስዋዕት ማቅረብ እንዳለባቸው አስቀድሞ እግዚአብሔር ይህንን ትእዛዝ ሰጥቷል እና ይህ ሰውዬ በእግዚአብሔር ፊት መጥቶ ያቀረበው መስዋዕት ለእግዚአብሔር ብቻ ሳይሆን ለካህናቱና ለቤተሰቦቹ በሙሉ ይበቃ ነበር። ደግሞ ይህንን ነገር ያደርግ ነበር በየዓመቱ ነው። በሆነ ጊዜ ያክል እየመጣ ሲኖረኝ እያለ በየዓመቱ ሲያቋርጥ በቋሚነት በእግዚአብሔር ፊት የሚያቀርበው መስዋዕት አለ። ይሄ የሚያቀርበው መስዋዕት ደግሞ ለእግዚአብሔር የሚቀርብ ነው። ለእግዚአብሔር ብቻ የሚቀርብ አይደለም። ያው መስዋዕቱ የሚቀርበው በዋነኝነት ለእግዚአብሔር ነው። የህብረት መስዋዕት ስለነበረ ካህናቱና መስዋዕቱን ያቀረበው ቤተሰቡ ይጋራዋል። ይህን መስዋዕት ዋናው ስሙ የሚቀርበው ለእግዚአብሔር ነው። የተረፈውን ካህናቱ ይወስዳሉ፣ እንደገና ቤተሰቡ ይወስዱ። ስለዚህ ዝም ብላችሁ ስጠረጥሩ ይህ ሰውዬ በየጊዜው እንደዚህ አይነትን መስዋዕት የሚያቀርቡ ከሆነ ባለሀብት ሳይሆን አይቀርም። የሚያቀርበው ጠና ያለ ነገር ነው፣ በዛ ያለ ነገር ነው፣ ለቤተሰብ የሚተርፍ ነገር ነው። ስለዚህ ግን ያስቡ፣ እሷን ደግሞ ሐናን በጣም አብልጦ የሚወዳት ከሆነች ሴት የሀብት ጥያቄ ራሱ ነበር። የፈለገችውን ነገር ማድረግ የምችል አይነት ሴት ልጅ። በእርግጥ ገንዘቧ ልጅ ባይሰጣት የወደደችውን ነገር ማድረግ የምችል አይነት ሴት ነች ይቺ ሴት እና ይሄ ሁሉ ነገር ተሰብስበው ለዚህ ሴት በፍጹም እረፍት ሊሰጣት አልቻለም። በፍጹም በጣም ወደዷ ካለባት ጭንቀት ሊያሳርፋት አልቻለም። የወደደችውን ነገር ማድረጓ ካለችበት ጭንቀት ሊያሳርፋት በፍጹም አልቻለም። በጣም ብዙ ነገሮችን መዘርዘር እንችላለን። በጣም ብዙ ነገሮችን መጥቀስ እንችላለን። እነዛን ሁሉ ነገሮች ሰብስባችሁና ጨምራችሁና የዚችን ሴት ማለት የነፍስ እረፍት በፍጹም ልትሰጧት ግን አትችሉም። እና እኔ ሐና የወሰደችውን መፍትሄ ሳይ እጅግ በጣም ይገርምኛል። በእውነት በጣም ትክክለኛ የሆነ መፍትሄ ይመስል በጣም ትክክለኛ የሆነ መፍትሄ። ቁጥር 10 ላይ ሄዳችሁ ስታነቡ ሐና ምን አደረገች ታዲያ? በጣም ተጨንቀሻል? አዎ በጣም ተጨንቄያለሁ። የጭንቀት ብዛት የሚበላ ነገር መቅመስ እስኪያቅተኝ ነው። በቋሚነት ፊቱ ሐዘንተኛ መስሎ እስኪታይ ድረስ። አንዳንድ ሰው ምናልባት አንዳንድ ጊዜ ላይ በጣም ሐዘንተኛ መስሎ ቢታይ፣ አንዳንድ ጊዜ ላይ ደግሞ ደስተኛ ይመስላል። አንዳንድ ጊዜ ደግሞ ይስቃል። ሐና በቋሚነት አጠገቧ ስትሄድ የምታየው ሐዘንተኛ ነው። በጣም ያዘነች ሴት፣ በጣም የተከዘች ሴት። ሐና ተጨንቀሻል? አዎ ተጨንቄያለሁ። ሐና አዝነሻል? አዎ በጣም አዝኛለሁ። ስለዚህ ሐና እንደ መፍትሄ የወሰደችው በልቧ ባለው በዚህ ጭንቀት ውስጥ ዝም ብሎ መኖር አለ። በቃ ተጨንቄያለሁ፣ በቃ ሰው ይጨነቅ ብለ ተጨንቄ እኖራለሁ አለቀ ብላ ተጨንቃ መኖር አለ ማለት እሷ አይደለም እጅግ በጣም ካበሳጫት ከነበረችው ከፍናናም ጋር ግብ እየፈጠረች ያለችው እቺ ሴት የወሰደችው መፍትሄ በእውነት እንዴት የተባረከ ሴት ነች እቺ ሴት። መጽሐፍ ቅዱስ ሲናገር ቁጥር 10 ላይ ሄዳችሁ ታለሙ እንደዚህ ይላል። ሐና ይላል በዚህ ሁሉ ነገር ውስጥ ሆናለች። በዚህ ሁሉ ጭንቀት ውስጥ ነው ያለችው። እንደ መፍትሄ የወሰደችው ነገር ግን አንድ ነው። ሐና ይላል በእግዚአብሔር ፊት ጸለየች። ተጨንቀሻል ሐና? አዎ በጣም ተጨንቄያለሁ። አዝነሻል? አዎ በጣም አዝኛለሁ። ልብሽ በጣም በጣም በጥያቄ ብዛት ልብሽ ተጨንቋል? አዎ በጣም ተጨንቄያለሁ። ስለዚህ እንደ መፍትሄ የወሰደችው ሀሳብ ምንድን ነው? ያደረግሽው ነገር ምንድን ነው? በእግዚአብሔር ክብር ለኢየሱስ ይሁን። አሁን ደግሞ ይበላችሁ አጠቅባችሁ ያዘሩትና በመጨረሻ ጊዜ ናቸርስ ነው በእግዚአብሔር ፊት ነው ጸሎት ሽነቀብ እና ሐና በእግዚአብሔር ፊት ጸሎት ልቧን በእግዚአብሔር ፊት
ለዛ ነው መጽሐፍ ቅዱስ ሲናገር እዚህ ክፍል ላይ አስተውላችሁ እንደሆነ በቤተ መቅደስ ሄዳ በፊቷ ተደፍታ በእግዚአብሔር ጸሎቷን ስታቀርብ ይህን መጣል አያት። ከዚያ በኋላ ተመለከታትና እቺ ሴት እያወራች ነው የምትጸልየው እንዳይ ድምፁ አይሰማም። ጠጋ ብሎ ሲሰማ ድምፁ አይሰማም። ምናልባት እቺ ሴትዮ የምትጸልየው በውስጧ ነው ደግሞ እንዳይ አንደበቷ ይንቀሳቀሳል። አንደበቷን ታንቀሳቀሳለች፣ የምታወራው ነገር ግን አይሰማም። ስለዚህ በመጨረሻ ሰው ይሁን ብሎ ለበቀም አይችምሳት እቺ ሴትዮ ከወይ ጠጅምሳት ሰክራ ሳይሆን አይቀርም ማለት አይሰክራ ነው ጠጥታ ነው ቤተ መቅደስ የገባች። ግን ሐና ቀጥላ ስትመልስለት እንደዚህ አለች። ሌሊት ስትመልስለት በፍጹም ሰክሬ አይደለም እኔ በሐዘን ብዛት ልቧ የደከመባት ሴት ነኝ። ስለዚህ ያለች እቺ ቃል አድምጡኝ ልቤን አለች በእግዚአብሔር ፊት ምን አደርጋለሁ አፈሳለሁ። ልክ ባልዲ ውስጥ ውሃ ሲጨመር የባልዲውን ክብደት እንደሚጨምረው ማለት ነው። ጭንቀት ማለት ልክ እንደዚህ ነው። የነፍሳችን ክብደት ይጨምራል። ነፍሳችን በጣም የሚያውቅ ነገር። ስለዚህ በእግዚአብሔር ፊት ተመልክቼ ያደረኩት ነገር አንድ ነገር ነው አለ። ልብን አፈሰስኩ አለች። በእግዚአብሔር ፊት ያስጨነቀኝ ነገር በእግዚአብሔር ፊት አፈሰስኩ። ክብር ለኢየሱስ ይሁን። ወላጆች ለዛ ነው ቅድም ያልኳችሁ ጭንቀት በጸሎት ልባችንን በእግዚአብሔር ፊት እናፍስስ። ልክ ባልዲ ውስጥ የተቀዳ ውሃ መልሶ ሲደፋ ቅለቱ እንደሚመለስ ልክ እንደዚሁ ልባችንን በእግዚአብሔር ፊት ስናፈስ፣ ልብናችንን ለእግዚአብሔር ስናቀርብ የሚሆነው ልክ እንደዚህ ነው። እግዚአብሔር ልባችሁን ካወቀና ካስጨነቀ ነገር በኢየሱስ ስም ይገላግላችሁ። እግዚአብሔር የነፍሳችሁን ሸክም ያንሳላችሁ። በእግዚአብሔር ፊት አፈሳለሁ። ነገሮች እኮ አልተለወጡም። ነገሮች እኮ አልተቀየሩም። ሐና ሰው ጋር አይደለም ሄደችው። ሐና የምታማክረው እሷ አይደለም የፈለገችው። ምናልባት የተለያዩ ነገሮችን ሞክራ በጣም ብዙ ነገሮችን አድርጋ ሊሆን ይችላል። የገባት ግን አንድ ነገር አለ። ያደረገችው ነገር በጣም ጤናማና ትክክለኛ ነገር ነው። ወደ ማንም አይደለም የወጣችው። ልክ ዓመቱን ጠብቆ ሕልቃና ሁለቱም ሚስቱንና ልጆቹን ይዞ ወደ ቤተ መቅደስ ሲል እቺን አጋጣሚ እንደ ትልቅ እድል ተጠቅማ በእግዚአብሔር ፊት ነፍሷን አፈሰሰች። በእግዚአብሔር ዘንድ ራሷን አቀረበች። ቀጥሎ ለዛም መጽሐፍ ቅዱስ ሲናገር ጸልያ ከጨረሰች በኋላ ከኤሊ ጋር ያላትን ንግግር ከጨረሰች በኋላ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ቅድም ስልሳነብላችሁ ምናልባት አይታችሁ ሊሆን ይችላል። እቺ ሴት ከነበረባት ጭንቀት የተነሳ የሚበላ ነገር እንኳን አጥቷት ነበር፣ አልበላችም ነበር። መጽሐፍ ቅዱስ ቀጥሎ ሲናገር እንደዚህ ይላል። ሐና በላች አልበላ ብሎ ተዘብቶ ነበሩ። አቢቴ ተቀበለ ማካመሳ ኢየሱስ ጌታ ነው። ቃል ተቀብሎ የነበረው አቢቴ ጸልያ ከተነሳች በኋላ በእርግጠኝነት ነገሩ ተቀየረ። ምንም የተለወጠ ነገር የለም። እነሱ ብቻ አይደለም እንዲህ ነው የሚለው ተቀጥሎ ሲናገር ሐና ከዚህ በኋላ ሐዘንተኛ መስላ ታየችው። ሐዘን ማንነቷ የነበረ ሰው፣ በሐዘኗ ትታወቅ የነበረ ሰው። እናንተ በእግዚአብሔር ፊት ተንበርክካ ከኤሊ ያላትን ንግግር ጨርሳ በተነሳች ቅጽበት በልቧ የነበረው ጥያቄ በነገራችሁ ላይ አልተመለሰም። ገና ሄዳ ከባሏ ጋር እንኳን ግንኙነት አላደረገችም። ሆዷ ስለገፋ አይደለም ሐዘንተኛ መስላ ያልታየች። ምግብ በላችሁ ምናልባት ሆዷ ትንሽ ገፋ ስላላለ ምንም የተቀየረና የተለወጠ ነገር የለም ማለት በእግዚአብሔር ፊት ግን ልቧን አፍስሳ ስትነሳ ቀጥሎ የሆነው እንደዚህ ነው። ሐና ከዚህ ሰዓት በኋላ ሐዘንተኛ መስላ አልታየችም። ኢየሱስ ጌታ ሐዘንተኛ መስላ አልታየችም። ወዳጆች ከሐና ሕይወት የምናገኘው ሁለት ነገር ብቻ ነው ያላችሁና ጥቂት ነገሮች ብቻ ጨርሰናል። ከሐና ሕይወት እንዳልኳችሁ ሐና በእግዚአብሔር ፊት ጸለየች። ልቧን በእግዚአብሔር ፊት አፈሰሰች። የሐና ጸሎት መፍትሄ የተቀበለችበትም ነው። ልቧን በእግዚአብሔር ፊት ያፈሰሰችበትም ነው። ምን ለማለት ፈልጌ መሰላችሁ? ምናልባት እጃችሁ ላይ ያለ ነገር መጽሐፍ ቅዱስ አስቀድሞ ዝም ብላችሁ እንትን አስቡ። እሷ ጋር ሸክም የነበረ ነገር ከዛ በኋላ